ሄሎ ጋይዝ እንዴት ናችሁ? ሰላም ናችሁ? ሰላም ብለናል። ዛሬ የኢትዮጵያ ከፍተኛ ኢንትራንስ ውጤት ሪከርድ ባለቤት የሆነው ካሊድ በሽር 592 እንኳን ለመስራት ለማሰብ የሚከብድ ውጤት ያስመዘገበው ተማሪ ካሊድ በሽር ከኢትዮጵያን ኢንስፓየር ጋር ያደረገውን ኢንተርቪው በአጭሩ ቀንጨብ አድርጌ ምርጥ ሀሳቦችን ያነሳውን በተለይ ከፈተና በፊት ዋና ሀሳቦችን አንስቶ ስለነበር እነዚህን ሀሳቦች ዛሬ ማቀርብላችሁ ይሆናል። ግን ይህን ቪዲዮ ሳላቀርብላችሁ በፊት ይህን ቻናል ሰብስክራይብ፣ ላይክ ማድረግ እንዳረሱ እንጀምር። አንደኛው ነገር ካሊድ በሽር በኢንተርቪው ያነሳው ዋነኛው ነገር ሁሉም ነገር ይቻላል የሚለውን ሀሳብ ነው ማለት ነው። ይህም ሀሳብ በትክክል መግለጽ ሰው ቢኖር ራሱ ካሊድ በሽር ነው። በዚህም ኢንተርቪው ውስጥ ሁሉም ነገር ይቻላል፣ ይሄም ሪከርድ የበለጠም ተሻሽሎ መቅረብ እንደሚችል አንስቶልናል ማለት ነው። እባካችሁ ተማሪዎች ተስፋ እንዳትቆርጡ ትችላላችሁ የሚል ሀሳብ አንስቷል ማለት ነው። ሁለተኛ ሀሳብ ካሊድ በሽር ያነሳው አትጨነቁ ለሚለው ሀሳብ ነው ማለት ነው። በጣም ተማሪዎች ወደ መጨረሻ አካባቢ እንደሚጨነቁና እሱ የሚጨነቅ እንደነበረ ተናግሯል ማለት ነው። ሲጨነቅ ወደ አስተማሪዎቹ ጋር እየሄደ አስተማሪዎቹ እንደሚያበረታቱትም ነግሮናል ማለት ነው። አትጨነቁ ሲል ሀሳብ ወይም መንስኤውንም ሲያነሳ ቢኮዝ ከዚህ በፊት የነበሩት ኢንትራንስ ኤግዛሞች በጣም ከባድ ነበሩ። ግን በጊዜ ሂደት እየቀለለ ሲያመጣ ቀጣይ የምትፈተኑ ተማሪዎች የምትፈተኑት ኢንትራንስ ኤግዛም ከኛ የተፈተነው የበለጠ የሚቀል ስለሚሆን ምንም የምትጨነቁበት ምክንያት አይኖርም ብሎናል ማለት ነው። ስለዚህ ተማሪዎች ምንም አትጨነቁ፣ ተጨንቃችሁን የምታመጡት ነገር ስላለ የበለጠ እንደውም ኪሳራና ሉዝ ነው ራሳችሁ ላይ የምታመጡት። ስለዚህ አትጨነቁ ማለት ነው። ሶስተኛ ያነሳው ሀሳብ ይሄ ለአሁኑ ኢንትራንሶች ሳይሆን ለቀጣይ ኔክስት የሚመጡ ኢንትራንሶች የሚጠቅም ነው ማለት ነው። እሱም በጊዜ ቢጀምሩ የበለጠ ይጠቅማቸዋል። ካሊድ በሽር እንዳላችሁ ከሰባተኛ ክፍል ነው ፕሪፓሬሽን የጀመረው። ስለዚህ ቀድማችሁ ፕሪፓሬሽን ቢጀምሩ በጣም ውጤታማ ሎንግ ተርም ውጤታማ እንድትሆኑ ይረዳችኋል ማለት ነው። አራተኛ ዋና ሀሳብ የሚሆነው ምንም ሾርት ከት የለም። በቃ ኢንትራንስ ለማለፍ ከፈለጋችሁ ሃርድ ወርክ እና ሳይንቲፊክ የሆነ ስኬጁል አውጥታችሁ እንጂ ካልሆነ በሾርት ከት የምታልፉት ወይም የምታመጡት ውጤት አይኖርም ብሏቸዋል። ስለዚህ ተማሪዎች ቀድማችሁ ከሁለት አመት በፊት ራሳችሁን መዘጋጀት አለባችሁ። ወይም አንድ አመት ቢቀራችሁ ያን አመት በአግባቡ መጠቀም አለባችሁ ብለዋቸዋል። ስለዚህ ቀድማችሁ ፕሪፓሬሽን ያልጀመራችሁ ተማሪዎች ወይም ኔክስት ይር የምትፈተኑ ተማሪዎች ቀድማችሁ ዝግጅታችሁን ጀምሩ ብለዋቸዋል ማለት ነው። አምስተኛ ምክር የሚኖረው አሁን ለምትፈተኑ ተማሪዎች ነው ማለት ነው። አሁን ላይ ኢንትራንስ እግራችሁ ስለደረሰ ምንም ሌላ ነገር ታስክ መቀነስ አለባችሁ። ፎከሳችሁን ትምህርት ላይና ጥናት ብቻ ላይ መሆን አለበት ብለዋችኋል። ይሄም ጥሩና ወሳኝ ሀሳብ ነው። በተለይ በመጨረሻ ቀናቶች በሌላ ነገር መረበሽ ስላለባችሁ ዋና ሀሳባችሁ ጥሩ ውጤት ማምጣት መሆን አለበት። ስለዚህ ተማሪዎች ምንም ሌላ ፎከሳችሁን ትምህርት ላይ ብቻ አድርጋችሁ ሌላ ነገር ከራሳችሁ ማራቅ አለባችሁ ብሏቸዋል። በጣም ይሄም ትምህርታችሁ ላይ ዴዲኬት እንድትሆኑና ጥናታችሁን የበለጠ እንድትረዱት ስለሚረዳችሁ በጣም ተጠቀሙት። በተለይ በጣም ነው የሚጠቅማችሁ። ከሶሻል ሚዲያ እና ከተለያዩ ከጓደኛ ጋር ታይም መጨረስ ይቅርባችሁ። በጣም ስለምትቆጩ ታይማችሁን ተጠቀሙ። እነዚህ ዋና ሀሳቦች እንደሚጠቅማችሁ እርግጠኛ ስለሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ